What's up, everybody? May the peace of Almighty get up with you, and welcome to this channel to improve your speaking skill. And with Mr. Alex, today we're gonna see different types of idioms. ዛሬ በጣም አሪፍ የሆኑ አባባሎችን እናያለን። ከዛ በፊት ሰብስክራይብ ማድረጋችሁን እንዳትረሱ። ይህን ቪዲዮ እስከ መጨረሻው ተከታተሉት። ማስታወሻችሁን አውጡ፣ ምክንያቱም ብዙ አሪፍ የሆኑ አባባሎች ተካተዋል። ኦኬ ለነስ ዳቭኔት እንጀምር። የመጀመሪያው ምን ይላል? አንብቡት። try read it on the dot ኢትዮጵያን አክሰንት ከሆነ on the dot እንላለን። on the dot ግን አሜሪካን አክሰንት ከሆነ on the dot ነው የምንለው። on the dot dot አይደለም፣ ዘ አይደለም፣ ደ ነው የምንለው። ቲና እች ከመጣ ደ ዲ ኦ እና ዲ እና ቲ መሃል ኦ ከመጣች አንድ ኦ ከሆነ ኤ ሳውንድ ይኖራታል። ዳት ኦን ዘ ዳት ነው የምትሉት። ኦን ዘ ዳት ማለት በጊዜ የሚለውን ይተካል። በጊዜ ወይ ደግሞ በተወሰነበት ጊዜ። ኦን ዘ ዳት ይገነዘ ኦን ዘ ዳት ነው የምትሉት። ለምሳሌ እኔ በጊዜ ነበር የመጣሁት። I came on the dot. I came on the dot. You're gonna say, I came on the dot. Mom, I came on the dot. እናቴ እኔ እኮ በጊዜ ነበር የመጣሁት። Mom, I came on the dot. አባቴ ኧረ እኮ እኔ በጊዜ ነበር የመጣሁት። Dad, I came on the dot. I came on the dot. ለምሳሌ አንድን ሰው ደግሞ በጊዜ ና ወይ ደግሞ በጊዜ ነይ፣ በጊዜ ኑ ስትሉ ደግሞ ምንድን ነው የምትሉት? Come on the dot. Hey, come on the dot. አንተ በጊዜ ና። Yo, come on the dot. አንቺ በጊዜ ነይ። Yo, come on the dot. Come on the dot ነው የምትሉት። Come on the dot. ለምሳሌ ትምህርት ቤት እንዳታረፍዱ በጊዜ ነው ስትባሉ ምንድን ነው የምትባሉት? Come on the dot. You're gonna say like, come on the dot. Sis, hey, come on the dot. ስለዚህ come on the dot ማለት በጊዜ ወይ ደግሞ በተወሰነበት ጊዜ የሚለውን ይተካል። ለምሳሌ ፈተና ነገ 2 ሰዓት ላይ ቢኖራችሁ አስተማሪያችሁ በጊዜ መምጣት አለባችሁ ስትባሉ I am jobless ከምትሉ እኔ ስራ የለኝም I am jobless ከምትሉ I am between the job ስራ አጥ ነኝ የሚለውን ይተካል። I am between the job እኔ ስራ አጥ ነኝ ስትሉ I am between the job ወይ ደግሞ ስራ የለኝም ስትሉ I am between the job ነው የምትሉ። ለምሳሌ አንድ ሰው ስራህ ምንድን ነው ወይ ደግሞ ስራሽ ምንድን ነው? What's your job ብሎ ቢጠይቃሽ ወይ ደግሞ ቢጠይቃችሁ ስራ ካሌላችሁ ወይ ደግሞ ስራ አጥ ከሆናችሁ I am between the job. I am jobless ከምትሉ I am between the job. like ነው I am between the job ነው የምትሉት። I am between the job. You know, hey yo, I am between the job. I am between the job ነው የምትሉት። ኦኬ let's dive in. third one ሶስተኛው አንብቡት እስቲ። watch your mouse. ኢትዮጵያን አክሰንት ከሆነ watch your mouse ነው የምንለው። አሜሪካን አክሰንት ግን ከሆነ watch your mouth ነው የምንለው። ቲና ኤች ከመጣች ዝ አይደለም ት ነው የምንለው። mouth watch your mouth
you're gonna say with your mouth ነው የምትሉት። with your mouth ማለት እያወራ ላለህ ነገር፣ እየተናገርክ ላለህ ነገር፣ እየተናገርሽ ላለሽ ነገር፣ እያወራሽ ላለሽ ነገር ወይ ደግሞ እያወራችሁ ላላችሁት ነገር ወይ እየተነጋገራችሁ ላላችሁት ነገር ጥንቃቄ አድርጉ ወይ ጥንቃቄ አድርጊ፣ ጥንቃቄ አድርግ ስትሉ with your mouth you're gonna say like no with your mouth አንተ ለምትናገረው ጥንቃቄ አድርግ። yo with your mouth አንቺ ለምትናገረው ጥንቃቄ አድርጊ። yo with your mouth ስለዚህ with your mouth ማለት ለምትናገረው ለምታወሪው ነገር ጥንቃቄ አድርጉ ስትሉ with your mouth እህቴ ለምትናገሪው ነገር ጥንቃቄ አድርጊ። sis with your mouth or you're gonna say sister with your mouth ወንድሜ ለምትናገረው ነገር ጥንቃቄ አድርግ። bra with your mouth or you're gonna say brother with your mouth ነው የምትሉት with your mouth okay let's dive in for the one ወደ አራተኛው ልውጣ። ምንድን ነው try with your step ነው የምትሉት with your step hey yo like no with your step mom with your step dad with your step ማለት አረማመድን በጥንቃቄ ተራመድ ወይ ደግሞ በጥንቃቄ ተራመድ። ለምሳሌ የሆነ ሰው እዛ አካባቢ ላይ የሆነ ደግሞ እቃ ካለ መንገድ ላይ እቃው ላይ እንዳይወጣ አረ በጥንቃቄ ተራመድ። with your step ወይ ደግሞ ለምሳሌ መንገድ ላይ እየሄዳችሁ እያላችሁ መንገዱ በጣም አስቸጋሪ ሆኖ የሚጥል የሚያስወድቅ ቢሆን ኖሮ ከሆነ አረ በጥንቃቄ ተራመድ ስትሉም እንደምትሉት with your step hey sis with your step bra with your step ወንድም በጥንቃቄ ተራመድ። hey bra with your step sis with your step ነው የምትሉት with your step ማለት በጥንቃቄ ተራመዱ with your step ትላላችሁ። አምስተኛው Rome wasn't built in a day Ethiopian accent Rome wasn't built in a day Ethiopian accent ከሆነ አሜሪካን ከሆነ Rome wasn't built in a day wasn't ነው የምንለው። እና ቲ ከመጣ ቲን አንጠራትም አብዛኛው ጊዜ wasn't ነው የምንለው wasn't አይደለም። Rome wasn't built in a day 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 hey Rome wasn't built in a day Rome wasn't built in a day ማለት አሪፍ የሆነ ነገር ጥሩ ነገር ስኬታማ ወይ ደግሞ ለማድረግ ጊዜ ይወስዳል ወይ ደግሞ ጥሩ የሆነ ነገር ጊዜ ይወስዳል። here's gonna say Rome wasn't built in a day አሪፍ የሆነ ነገር ለማሳካት ጊዜ ይወስዳል ስትሉ Rome wasn't built in a day። ለምሳሌ ዳክተር መሆን ፈልጋችሁ ዳክተር መሆን ያው በእኛ ሀገር በጣም ረዘም ያለ ጊዜ ይወስዳል። በእርግጥ ከሌሎች ስናየው ከሌሎች አንፃር ትንሽ ረዘም ያለ ጊዜ ይወስዳል እና የሆነ ጓደኛችሁ መጥቶ እንዴ ምን አስቸገራችሁ ረጅም ሰዓት ነው እኮ የሚወስደው ቢላችሁ አሪፍ ነገር እኮ ጊዜ ይወስዳል ስትሉ ምን እንደምትሉት Rome wasn't built in a day አሪፍ ነገር ወይ ደግሞ ጥሩ ነገር ጊዜ ይወስዳል ስትሉት Rome wasn't built in a day hey Rome wasn't built in a day ወይ ደግሞ የራሳችሁን ቢዝነስ ወሰዳችሁ ቢዝነሱ ግን የሚሳካው ወደፊት ረዘም ላለ ጊዜ ሊወስድ ይችላል። ጓደኛችሁን ይሄ እኮ ጊዜ ይወስዳል ምናምን ቢላችሁ አረ እኮ አሪፍ የሆነ ነገር ጊዜ ይወስዳል ስትሉት Rome wasn't built in a day ትላላችሁ። ለረሶ ከርቤ ዋስ እንድገመው የመጀመሪያው ምን ነበር ያልነው? on the dot በጊዜ በተወሰነበት ጊዜ on the dot I came on the dot እኔ በጊዜ እመጣለሁ I came on the dot ለምትሉት። ሁለተኛው try between the job እኔ ስራ አጥ ነኝ ስትሉ I am between the job እሷ እኮ ስራ አጥ ነች she's between the job ሶስተኛው with your mouth ማለት ለምትናገሩ ነገር ጥንቃቄ አድርግ here's gonna say with your mouth አራተኛው
watch your step watch your step እርምጃን አረማመድን ተጠንቀቂ ተጠንቀቁ here's going to say watch your step watch your step watch your step አምስተኛው here's going to say Rome wasn't built in a day Rome wasn't built in a day Rome wasn't built in a day ማለት አሪፍ ነገር ጊዜ ይወስዳል ጥሩ ነገር ጊዜ ይወስዳል here's going to say Rome wasn't built in a day Rome wasn't built in a day Rome wasn't built in a day ትላላችሁ Rome wasn't built in a day this is our today's lesson okay ይሄ ቪዲዮ ከተመቻችሁ ላይክ ሰብስክራይብ ሼር ማድረጋችሁን እንዳትረሱ በኦንላይን መማር የምትፈልጉ ካላችሁ በዚህኛው ስልክ ቁጥር ደውላችሁ ለተጨማሪ መረጃ መጠየቅ ትችላላችሁ God bless you protect you wherever you are stay blessed